የተከበራችሁ ተማሪዎቻችን፣ የተከበራችሁ ተከታታዮቻችን እንኳን ወደ ዛሬው ዝግጅታችን በደህና መጣችሁ። የተንቢ ይህ ታንታዊ ሚዲያ ነው። በዛሬው የጉራግኛ ቋንቋ ጥናታችን ስለ ዘይዎች እንነጋገራለን። ንሽነቦሽን ያብንደ ኻሪ ያሚንደ። ወደ ጉራጌ የሄደ ሰው አንድ ቦታ የተንቢ፣ ሌላ ቦታ በላለዴንጣ፣ ሌላ ቦታ የብሳቢ ሌላ ሲባል ወይም ከአንዱ አካባቢ ለመጀመሪያ ጊዜ የገባ ሰው ማለት ነው። ነባሩ ሰው እንኳን በተወሰነ ደረጃ ግንዛቤ ይኖረዋል። በእንግድነት የሄደ ሰው ብለን እንነሳና ከአንዱ ቤተ ጉራጌ ወደ ሌላው አካባቢ ዞር ዞር ቢል ቢያንስ በአክሰንት ደረጃ በዲያሌክት ደረጃ የተለያዩ ንግግሮችን ያያልና በዚህ ጊዜ የተለያዩ ቋንቋዎች አይነት ነገር ብሎ የመገንዘብ አይነት ነገሮች አሉና ዛሬ ይህንን ነገር በደንብ አብላልተን አንስተን ተመሳሳይ ግንዛቤ ይዘን መለያየት አለብን ብዬ አስባለሁ። እንደዚህ አይነት የዘዬ ልዩነቶች ቋንቋ ውስጥ ዩኒክ አይደሉም። ለጉራጌ ሁሉ ቦታ ያሉ ናቸው ማለት ነው። ከሀገር ውጭም ሀገር ውስጥም የተለያዩ ምሳሌዎችን ወስደን ማየት እንችላለን። ለአብነት ያህል የወለጋ ኦሮምኛና የሸዋ ኦሮምኛ ወይም የባሌ ኦሮምኛን ብትመለከቱ በጣም ልዩነቶች አሉ። እንደዚሁ የጎጃም አማርኛ፣ የሸዋ፣ የጎንደር፣ የወሎ እንደሚባለው ያለ ማለት ነው። ይሄ ብቻ አይደለም፣ ሌሎችም ማንሳት እንችላለን። ለምሳሌ ወደ መቀሌ አካባቢ ጽቦ ሲል ትንሽ ወደ ሰሜኑ ገፋ ብንል ደግሞ ለምሳሌ አክሱም ወይ ዛላምበሳ ወይ አዲግራት አካባቢ ደግሞ ጽቡቅ ይላል። አለፍ ስትሉ ደግሞ ያው የኤርትራም ትግርኛ ነው የሚነገረው፣ እዛም የተወሰነ ልዩነቶች ይኖራሉ። ይሄ ዩኒቨርሳል ነው፣ ለየትኛውም ቋንቋ በተፈጥሮ የቋንቋ ባህሪ ነው ማለት ነው። ከሀገር ውጭም ሻገር ስንል ለምሳሌ በጊዜም በቦታም የእንግሊዝኛን ብንወስድ የድሮ ሼክስፒሪያን እንግሊሽ የሚባል አለ፣ በኋላ የመጣው ደግሞ ሞደርን እንግሊሽ አለ። ይሄ ከጊዜ ከዘመን አንጻር ነው። ከቦታም ስንመለከት ብሪቲሽ እንግሊሽ አለ፣ ያው ሁሌ የምናነሳው ምሳሌ ነው። አሜሪካን እንግሊሽ አለ፣ ሌሎችም የካናዳም የሜክሲኮም እንግሊሽ ተብሎ የተወሰኑ ልዩነቶች አሉ፣ በጽሁፍ ደረጃ ጭምር ማለት ነው። ሌሎችንም ቋንቋዎች በዚህ መልክ ማየት እንችላለን። አረብኛ ለምሳሌ በጣም ዳይቨርስ ነው። መካከለኛው ምስራቅ አንዱ ሀገር ከአንዱ ሀገር መግባባት እስኪሳናቸው ድረስ ግን ሁሉም አራቢክ ነው የሚባለው። ሂብሩም እንደዚሁ የሞደርን ሂብሩ አለ፣ ባይብሊክ ሂብሩ አለ። ሂብሩ በተለይ ዶክመንት ተደርጓል። ከዚህ ጊዜ ጀምሮ የነበረው ሂብሩ፣ ከዚህ ጊዜ በኋላ የነበረው ሂብሩ ተብሎ በፊደል ደረጃ ጭምር ተለያይቶ ተቀምጧል እና ሁሉ ቦታ ያለ ነው። እንደዚህ የዲያሌክት ልዩነት፣ የአክሰንት የመሳሰሉ የዘዬ ልዩነት የትም ቦታ ያለ ነው። ለምንድን ነው የጉራጌ ማህበረሰብ ጋር ያለው እንደዚህ አይነት ልዩነቶች ትንሽ ጎላ ብለው የወጡት ለምን ተለየ የሚለውን በደንብ ማሰላሰል የሚጠይቅ ይመስለኛል። እናንተ የራሳችሁ ግምት ይኖራችኋል ይሄ የሆነበት፣ ኦር ሰፊ መረጃም ሊኖራችሁ ይችላል። ፐርሰናሊ ግን እኔ ፊል ያደረግኩትን የራሴ ግምቶች ያው መላምት ናቸው፣ ይበልጥ ሊበስሉ የሚችሉ ነገሮች ናቸው። በዋናነት እንደ ማንኛውም ቋንቋዎች ቅድም እንዳነሳናቸውም እንደ ሌሎችም ቋንቋዎች አንዱ ምክንያት ይሆናል ብዬ የማስበው የመልክዓ ምድር ነው። እንደሚታወቀው በታሪክ የጉራጌ ማህበረሰብ አሁን ባለበት ቦታ ተወስኖ የነበረ አይደለም። ይሄ የቅርብ ጊዜ ታሪክ ስለሆነ ሁሉም ጄኔሬሽን ሊያውቀው የሚገባም ጭምር ስለሆነ እግረ መንገድ ማንሳቱ አይጠላም። እንደው ማለቴ ስፋቱን እንደው ይሄን ያህል ማለቱ አይ ቲንክ ለዚህ ቶፒክ ተገቢ አይሆን ይሆናል። ግን ታሪክን እንኳን ተመልሰን ስናይ የቅርብ ጊዜ የጽሁፎቹ ሌሎች አርኪኦሎጂካል ሌሎቹን ብንተዋቸው ማለት ነው የግድ ወደ ኔክስት ጄኔሬሽን ታሪኩን ማጥናት የሚፈልግ ከሆነ ወደ ኔክስት ጄኔሬሽን የሚተላለፉ ነገሮች ናቸው እና ከዚህ አንጻር በጣም ብዙ ሰፊ ኤሪያ ላይ ብዙ ጂኦግራፊካል ኤሪያ ላይ የሰፈረ ከሆነ ከአንዱ አካባቢ ወደ አንዱ አካባቢ ሲኬድ እንደ ዛሬ ኮሚኒኬሽን በጣም እንትን ባልነበረበት ጊዜ ስልክ ነው ወዘተ የመሳሰሉ ነገሮች ትራንስፖርትም እንደ ዛሬ ቀላል ባልነበረበት ጊዜ ሰው ከሰው ጋር ሳይገናኝ ለረጅም ጊዜ መቆየት እድል አለው እና በዚህ መሃል የዲያሌክት ልዩነት የተወሰኑ ከአካባቢ የንግግር አይነት ልዩነቶች መፈጠራቸው የቋንቋ ተፈጥሯዊ ባህሪ ነው፣ ኤክስፔክትድ ነው ለማለት ፈልጌ ነው ባጭሩ።
ይሄ ግን ለጉራጌ ዩኒክ አይደለም። እኔ በዋናነት ጉራጌን ከዚህ አንጻር አሁን ካነሳነው ርዕሰ ጉዳይ አንጻር የጎዳው ብዬ የማስበው አንደኛ የጎንዮሽ ግንኙነቶች ማነስ ይመስለኛል። ይሄ ነገር ከድሮ ጊዜ አንስቶ እስከ ዛሬ ድረስ ኤግዚስት ያደረገ ችግር ነው። ለምሳሌ ያህል ሰው ከወልቂጤና ቡታጅራ መመላለስ ቢፈልግ አሁን እንኳን ይሻላል እግዚአብሔር ይመስገን፣ አዲስ አበባ ዞሮ ከቡታጅራ ወደ ወልቂጤ ወይ ከወልቂጤ ወደ አዲስ አበባ ነው ሄደ። መሀል አምባ መሄድ ቢፈልግ ለምሳሌ የእንበልና የጉብር የሰው መሀል አምባ መሄድ ቢፈልግ ቀጥታ በወልቂጤ አድርጎ በወሸርቤ አድርጎ መሀል አምባ መግባት ሲችል አዲስ አበባ ሄዶ በቱሉ ቦሎ አድርጎ መሀል አምባ ይገባል ማለት ነው። እንግዲህ ኦልሞስት አሁን የጠራናቸው ኤሪያዎች አብዛኞቹ ኦልሞስት ሁሉም ማለት በሚቻልበት ሁኔታ ጉራጌ ምድር ናቸው። ግን ጎን ለጎን ይሄ የላተራል ግንኙነትና ዲያጎናል ግንኙነት በጣም ዊክ ሆኖ ከሴንትራል ከሀገሪቱ መዲና ጋር የጠበቀ ግንኙነት አለው። ጎን ለጎን ግንኙነት አልነበረውም ማለት ነው። ያ ማለት ምን ማለት ነው? እያንዳንዱ የሚኖረው ኢንተራክሽን አሁን ፊዚካል ግንኙነቱን ብቻ እንዳትቆጥሩ ማለት ነው። እያንዳንዱ የሚኖረው ኢንተራክሽን የሳሳ ይሆናል ማለት ነው። ገብቷችኋል? ሰው በአይን ሲቀራረብ አይደል በልብ ይቀራረባል የሚባለው ይሄ እውነታ አለው። እና አንዱ የሚመስለኝ የጎንዮሽ ግንኙነቱ መሳሳት፣ ከአንዱ የጉራጌ ከተማ ወደ አንዱ መሄድ ቢያስፈልግ ዞሮ ወይ በሆሳና ወይ ደግሞ በሌላ በሆነ በአምቦ ወይ በአዲስ አበባ እዛ ሰንብቶ ያው ይገባቸዋል ለማለት የፈለግኩት ይሄ ነገር ከቋንቋም ረገድ ከሶሻል ኢንተራክሽንም ረገድ ተጽዕኖ አልፈጠረበትም ብዬ አልገምትም ለማለት ያህል ነው። ሌላኛው ለዚህ ልዩነት አንደኛው መነሻ ብዬ የምገምታቸው የቀድሞ ጊዜ ግጭቶች ናቸው። በሀገራችን ይሄ ኮመን ነው፣ በመሰረቱ የተለመደ ነው። በተለይ በዘመነ መሳፍንት የታወቀ ነው። አንዱ ሀገረ ገዢ ከአንዱ ጋር ልክ እንደዚሁ በጉራጌ ሕዝብ መካከል የእርስ በርስ ግጭቶች ነበሩ። ቻሃ ከእኖር ጋራ፣ ከእዣ ጋራ፣ እኖር ከጌቶ ጋራ፣ ጌቶ ከጎማረ ጋራ፣ ጎማረ እንዲህ እየተባለ ሞህር አንዱ እንዲህ አይነት ነገሮች ነበሩ ግጭቶች። እነዚህ ግጭቶች አባቶቻችን እርግጥ እንደው የሄዱትንም ያኛው ቤታቸው ያብጀው ነው የሚለው የኛ ሀገር ሰው፣ ያሉትንም ይጠብቅልን ሶልቭ አድርገው በጥበብ ይዘውታል። ስቲል ግን አልጎዱም ማለት አይቻልም። የነበረው ቅርርብ አንድ እንዳይሆን አሁን ድረስ በነገራችን ላይ የሆነ ሳይኮሎጂካሊ የጠራ እንትን የሌላቸው ሰዎች አሉ። እንደ ታሪክ ተመዝግቦ የሚቆይ ነገር ይኖራል ሰው ከድክመቱም ስለሚማር። ያ ማለት ግን ሳይኮሎጂካሊ ሊያራርቀን እንደ ማህበረሰብ ሊያራርቀን ይገባ የነበረ ነገር አልነበረም። ሌሎች የሀገራችን ክፍሎችም ይሁን ከሀገር ውጭም እንደዚህ አይነት ግጭቶች ኮመን ናቸው አይደለም። ግጭቶች ጦርነቶችም የተለመዱ ናቸው። እነዚህ ግን ከሆነ ጊዜ በኋላ ኢቭን እዛ ጦርነት ውስጥ የተደረጉ ነገሮች እንደ ቅርስ ተቆጥረው የታሪክ አካል ተደርጎ እዛ ውስጥ ደካማው ድክመቱ ታውቆ የሚመሰገነው ጥሩ አስታራቂ ደግሞ አስታራቂነቱ ተመዝግቦለት በዚህ መልክ ያልፋል። የጉራጌን ማህበረሰብ ግን በተወሰነ መልክ የጎዳው ይመስለኛል። አንዱ ይሄ ነው፣ የዘዬ ልዩነት ወደ ቋንቋነት ለማደግ እየዳዳው ያለው ማለቴ ነው፣ ልዩነቶቹ ማለቴ ነው። ሌላኛው ሶስተኛው ምክንያት ብዬ የምገምተው የጋራ ነገሮች አለመኖር ነው። ለምሳሌ እንግሊዝኛን ብናስብ ቅድም ያነሳናቸው አብነቶች አሉ፣ የብሪቲሽ እንግሊሽ እና የዩኤስ እንግሊሽ። እንደምታውቁት ለምሳሌ ሰዎች ከዓለም አቀፍ ከተለያዩ የዓለም አቀፍ የዓለም ሀገራት እንግሊዝኛ ተፈትነው ወደ አሜሪካ ይገባሉ። ቶፍል ነው የሚፈተኑት። ቶፍል አሉ፣ ታውቋቸዋላችሁ። እንደዚህ አይነት ቴስቶች አሉ። የዚህ ባለቤቷ አሜሪካ ናት። እነ ጂማትም ለትምህርት የሚፈተኑት ማለት ነው። እንግሊዝ ደግሞ አይኤል ቴስት ትፈትናለች። እነዚህ ሁለቱንም ስታዩ የእንግሊዙን አሜሪካ ትቀበላለች፣ አውስትሬሊያ ትቀበላለች፣ ሌሎች በጣም ብዙ ሀገራት የአውሮፓ ሀገራትም ይቀበላሉ። የአሜሪካውንም እንግሊዝ ትቀበላለች። ኦልሞስት አምነውበታል። ይሄ ነገር ወደ አንድ አምጥቷቸዋል። የአሜሪካን እንግሊሽን ተፈትኖ አንድ ሰው አክሰፕት ያደረገውን የብሪቲሽ እንግሊሽ የሚፈትኑ ሰዎች አክሰፕት ያደርጉታል ማለት ነው።
ኮመን ነገር አላቸው። በጣም ብዙ ኮመን ነገር አላቸው። እኔ አሁን ብዙ የተማረ ሰው እጥረት አለ ብዬ አላስብም፣ ግን አንድ የሚያደርጉ እንደዚህ አይነት ነገሮች አልሰራንባቸውም። ያው እኛም ኃላፊነት መውሰድ አለብን። አሁን ያለውም ትውልድ ማለት ነው። የእኛም ዊክነስ ነው። በጣም ብዙ ነገሮቹ ያዝ የሚያደርገኝ ለምን እንደሆነ አንደርስታንድ ሳታደርጉ አትቀሩም። አንዳንድ ጥንቃቄ የሚፈልጉ ነገሮች ስላሉ አብዛኞቹ ነገሮች ለጋራ እንደ ቤተ ጉራጌ ሊሰሩ የሚገቡ ነገሮች ትንሽ አጥብቦ የማየት አይነት ነገሮች አሉ። እነዚህ እያሰፉት አይነት ነገር ለምሳሌ ቋንቋን በተመለከተ እስከዛሬ ድረስ ልጆች በአፍ መፍቻ ቋንቋቸው በጉራጌኛ መማር ያልቻሉበትን ምክንያት አብዛኞቻችሁ የምትረዱት ይመስለኛል። እንደዚህ ሚዲያዎች ያልነበሩበትም አሁንም አሉ ለማለት ይከብዳል፣ ጥቂት ስለሆኑ ማለት ነው። እነዚህ ነገሮች ቢኖሩ የጋራ የሆኑ ነገሮች ቢኖሩ ልዩነቱን እያጠበቡ የመምጣት እድል ነበራቸው። ኢቭን ልማቶች እንዲህ መሰረተ ልማቶች ተጽዕኗቸው ቀላል አይደለም። እውነት ለመናገር አሁን ዛሬ ወረዳ የሚባሉት ነገ ዞን የመሆን ፕሮባቢሊቲ አላቸው። መቼም ይሄ ይጠፋቸዋል ብዬ አላስብም፣ የተማራችሁ ሰዎች ስለሆናችሁ። ወይ ክፍለ ከተማ የመሆን ፕሮባቢሊቲ አላቸው። እዣው የእዣን ካለማ፣ ቻሃው የቻህን፣ ሟህሩ የሟህርን ብቻ ለይቶ ካለማ፣ ጌቶ የጌታን ካለማ እንደጋኙ ሌላውም እንደዚህ እየራሱ ከሆነ ነገ የኔ አባቶች የሰሩት ነበረ አንተ እዚህ አልነበርክም የሚባል አይነት መቼም በየጊዜው ያለፈውን የሚያስንቅ ነው የሚመጣው አሉ። መቼም የተሻለ ጄኔሬሽን ከመጣ መልካም፣ ግን እንደዚህ አይነት ነገሮች እንዳይፈጠሩ የጋራ አይነት ነገሮች ቢመጡ ሁሉም ነገር ይሄ በአንድ ሴንስ እንደዚህ አይነት ነገሮች ቢመጡ ይበልጥ የማቀራረብ ተውት፣ ፊዚካሉ ይሄ ልማቱ ሀብቱ ተውት፣ ግን ሳይኮሎጂካል ይቀራረባል ሰው። እንደዚህ አይነት ነገሮች ይኖሩናልና አይ ቲንክ እነዚህ የጋራ ነገሮች አለመኖር በተወሰነ መልኩ የመራራቅ አይነት ነገር ሊፈጥሩ ይችላሉ የሚል ካለፈውም ከሚመጣውም ስጋት አለኝ ለማለት ነው። ፐርሰናል ነው፣ ይሄ የኔ አተያይ ነው። ፕሮባብሊ ሮንግ ልሆን እችላለሁ። ሌላኛው ለዚህ የዘዬዎች መለያየትና የተለያዩ መስሎ መታየት ትልቁ ተጽዕኖ ወይም ትልቁ ሚና ተጫውተዋል ብዬ የማስበው የታሪክ ጸሐፍት ስራ ነው። እንደሚታወቀው የጉራጌ ታሪክ ብዙ አልተጻፈም። አረ እንደውም አልተነካም ማለት ነው የሚሻለው እውነት ለመናገር። ማህበረሰቡ በራሱ ጥበብ እና በፈጣሪም ጥበቃ ጭምር እንዲሁ ተጠብቆ ቆየ እንጂ አብዛኛው ሴቱ ታሪኩ ብዙ የተጻፈ አይደለም። ጥቂት ጸሐፉ የሚባሉትም ቢሆኑ በዋናነት ፕሮሚነንት ሆነው የሚታዩት የውጭ ሀገር ጸሐፍት ናቸው። እነ ዊሊያም ሻክ፣ እነ ወልፍ ልስላው እንደዚህ አንዳንድ የሚጠቀሱ አሉ። በዩኒቨርሲቲ ደረጃም እንደ ሪሰርች እንደዚህ በጆርናል ምናምን ደረጃ ያሉትንም ካያችሁ አሁን የጠቀስናቸውንም ካያችሁ አብዛኞቹ በተለይ ከቋንቋ ጋር የባህሉን እናቆየው ከቋንቋ ጋር የተጻፉትን ካያችሁ ለይተው ዘፈን ኢንዘ ቻሃ ዲያሌክት ወይ ደግሞ እንደዚህ የሙዚቃ ኖት ኢንዘ ክስታኔ ዲያሌክት ኢንዘ መስቃን አክሰንት ኢንዘ ሙህር ጉራጉ በተለይ እንደ አይመለል እንደዚህ ዌስት ኢስት አድርገው ለይተው የጻፏቸው ናቸው። ሁሉንም ቤተ ጉራጌ አንድ አድርጎ ከምስራቁንም ምዕራቡንም ሁሉንም አንድ አድርጎ ሰፋ አድርጎ የተጻፉ የታሪክም ይሁን የባህል መጻሕፍት በጣም ጥቂቶች ናቸው። ይሄ ደግሞ በተለይ በውጭ ሀገር ጸሐፍት መሆኑ ተጽዕኖ ቀላል አይሆንም። እነዚህ ቋንቋ ነክ ኦር ቅድም እንዳልነው ይሄ ሶሳይታል ነክ ነገሮች በውጭ ሀገር ቋንቋ የተጻፉት አንዱን ቤተ ጉራጌ ለይተው ሲጽፉ ሌላውን የማራቅ ኦር አጥኚዎችም የተጻፈውን ብቻ የማጥናት ነገር ስለሚኖር እነዚህ በጣም ከፍተኛ ተጽዕኖ አላቸው ብዬ እገምታለሁ። ይሄ የግል አመለካከቴ ነው። ሌላኛው ያው ፖለቲካው ነው። አይ ቲንክ እዚህ ውስጥ ያለው ሰው አብዛኛው ሰው በዚህ ረገድ በደንብ አናሊሲስ መስራት የሚችል ሰው ስለሆነ ያን ያህል ማብራሪያ የሚፈልግ አይመስለኝም። እናንተ ሌሎች ልትጨምሩ ትችላላችሁ። ለእኔ የታየኝ እነዚህ ብያለው። የሆነ ሆኖ እነዚህ ነገሮች በተወሰነ መልኩ በዲያሌክት ደረጃ ያሉ ወይም በአክሰንት እንዲሁም በቀበልኛ ደረጃ ያሉ ልዩነቶችን ሰፋ አድርጎ የቋንቋ ልዩነት እስኪመስሉ ድረስ አስፍቷቸዋል ወይ እንደዛ እንዲመስለን አድርጓል ለማለት ያህል ነው። እንደዚያም ሆኖ ግን
እንደምታውቁት ማህበረሰቡ በተለይ ማህበረሰቡ በነባር እንትኑ በኋላ አንዳንድ ማሳያዎችን እናነሳለን ይዟቸው ስለቆየ እስቲል ቋንቋው አንድ እንጂ ሁለት ኦር ከዛ በላይ ወይ ደግሞ በየቤቱ ይሄ ሰባት ቤት እንዲህ ተብሎ እንደሚነሳው ሰባት አይነት ኦር እንደዚህ የተለያየ እንዳልሆነ በጣም ብዙ ማስረጃዎችን ማንሳት እንችላለን። ለአሁን ለዚህ ርዕሳችን ግን ጥቂት ማሳያዎችን ብቻ ላንሳ። ለምሳሌ እንዲህ በጣም ብዙ ልብስ ደራርባችሁ ፀሐይ ላይ ኦር እንደዚህ ብቻ ሰው በተሰበሰበበት ከተቀመጣችሁ ሙቀት ይጨምራል አይደል? ምንድን ነው የሚባለው በጉራጌኛ? ማዕቢ ማለት ማዕቀቢ ማዕቢ። አሁን ይህንን ቀጥታ ወደ አማርኛ መልሱት። ቀጥታ እንዲሁ ትርጉሙን ሳይሆን ቃል በቃል ስትመልሱት ምንድን ነው የሚሆነው? ሞቀብኝ አይደል የሚሆነው? ሞቀብኝ የሚባል ግን በአማርኛ የለም። ሞቀኝ ነው የሚባለው። ብዙ ልብስ ለብሳችሁ ደርባችሁ ሙቀታችሁ ከጨመረ ሞቀኝ ነው የሚባለው በአማርኛ። የጉራጌን አክሰንት የለመደ ሰው ኦር የጉራጌን የቋንቋ ስትራክቸር የለመደ ሰው ሞቀኝ አይልም፣ ሞቀብኝ ነው የሚለው። ይሄ የሚሆነው ግን እዣ ጋ ብቻ አይደለም፣ ወህር ጋ ብቻ አይደለም፣ ወይ ዶቢ ጋ ብቻ አይደለም፣ ወይ እንደጋኝ ጋ ብቻ አይደለም። ሁሉም ጋር ከየትኛውም ቤተ ጉራጌ የመጣ ሰው ሞቀብኝ ነው የሚለው። ለምን ይመስላችኋል? ገብቷችኋል? በተለያዩ ዲያሌክቶች ልዩ ልዩ አጠራር ሊኖረው ይችላል ሞቀብኝ ለማለት በጉራጌኛ። ወደ አማርኛ ሲመለስ ግን ሁሉም አንድ ነው፣ ሞቀብኝ ነው የሚለው። ለምን? አሁን ነጥቤን ያገኛችሁ ይመስለኛል። መሰረታዊ የሆነ የቋንቋ ቅርጸት አካል ወይም የቋንቋ የስትራክቸር የቋንቋ ግንባታ ወይም የንግግር ግንባታ ልዩነት የለውም። የትርጉም ልዩነት ኢቨን አንዳንድ ቃላት ሊኖራቸው ይችላል። የአጠራር ልዩነት፣ የፊደላት ብዛት ወይ የአፍ አከፋፈት አዘጋጅ ልዩነት ሊኖረው ይችላል። በቋንቋ ደረጃ የቋንቋው ስሪት ላይ ግን አንድ ነው። ስለዚህ ቋንቋን ደግሞ ልዩ የሚያደርገው ይሄ አጥንቱ ነው። ለምሳሌ ሰው የሚያሰኘው አጥንቱ ነው አይደል? አጥንት ባይኖር እንዲሁ ስጋ ቢሆን እዚህ ከምታዩት ስጋ ለነገሩ ብዙ ስጋ የለም። የትኛው እዚህ ጋር ይገኝ ነበር? ምሳሌ እዚህ ያለው ስጋ ወይ እዚህ ይሆን ነበር ወይ መሬት ላይ ይወድቅ ነበር። አጥንት ነው አንድ ያደረገው። መጀመሪያ ስኬሌተኑ ነው የሚሰራው እና ቋንቋም ይሄ ባህሪ አለው። በስኬሌተን ደረጃ አንድ አጥንት ነው፣ አንድ ዘር ነው እያልኳችሁ ነው። ቋንቋ አንድ ዘር ነው፣ አንድ አጥንት ነው። ሌላ ምሳሌ ማንሳት እንችላለን። ስራ ሰርቶ ሰው ሲደክመው ቄጥኩምሽ ይላል። እንግዲህ ይሄ አሁን ወይ የእዣ ሊሆን ይችላል ወይ የቻ ወይ ችግር የለውም። ሌላው ቤተ ጉራጌ ጋር ስትሄዱም እንደዚሁ የራሱ የሚለው ነገር ይኖራል። ወደ አማርኛ ስትመልሷቸው ምንድን ነው የሚሉት? ሁሉ ደከመኝስ አይደል? እንደውም ይቺ የተለመደች ናት። ሚም የሚሰራባት ቀልድ የሚቀለድባት ናት። ይቺ የሸምሶ አማርኛ የምትባል ማለት ነው። ደከመኝስ፣ እንዲሆንኩስ፣ መጣሁስ፣ ጥሩ ነው ስስ የምትጨም ይሄ የትኛውም ቤተ ጉራጌ ጋር የለው፣ ኢንክሉዲንግ ስልጤ ማለት ነው። ለምንድን ነው? ስሪቱ አንድ ነው። በንግግር ለምሳሌ ሞህር ሲናገረው ኦር ክስታኔ ሲናገረው ወይ ጌቶ ወይ ጎማር ሲናገረው የተለያየ ሊሆን ይችላል። አማርኛ ላይ ሲመጡ ግን ወይ ሌላ ከአማርኛ ወይም ሌላ ቋንቋ ላይ ሲሄዱ ግን ሁሉም አንድ አይነት አክሰንት ይዘው ይመጣሉ። ለምንድን ነው? ከአንድ ሶርስ የመጡ ናቸው ማለት ነው። ሌላ ምሳሌ ልንገራችሁ። ሶስተኛ ምሳሌ የተንቢን እናንሳ። በሌላም ርዕስ በሰፊ የሰላምታ ርዕስ አለን እና እዛ ላይም በደንብ ስለምናየው ዲቴል አልገባበትም። አመጣጡን ለማየት ግን የተንቢን በሉ እተንቢን በሉ አአሚን በሉ የብሳቢም ይሁን በላለድ የንጣም ይሁን የንጣቢም ይሁን መልሱ ምንድን ነው የሚሆነው? እያም፣ እዲም፣ አነም፣ እዲጭ አይደል? ያም የመሳሰለውን የሚሆነው ይሄንን እኔው ማለት ነው አይደል? እኔው ራሴ እያችሁ መልሱ አንድ አይነት ነው። ቃሉ አንዱ እዲጭ ይበል፣ አንዱ እያም፣ አንዱ እዲም፣ አንዱ አነም ይበል እንጂ ሁሉም አንድ ትርጉምና አንድ ሚኒንግ አንድ እንትን የያዘ ነው። ኢቨን አወራሩ አንድ ነው፣ ፍሰቱ አንድ ነው፣ ትርጉሙ አንድ ነው፣ ኤቭሪቲንግ አንድ ነው። ስለዚህ በመሰረታዊነት ልዩነት አለ ለማለት ይከብደናል። ሌላ አራተኛ ምሳሌ ልንገራችሁ። የፊደል ገበታ ተመልከቱ። አሁን ለምሳሌ እንደ ቄ ጭናር ለምሳሌ ኬቶ
ግንዠ ትጊያጌዝ ጊያ ግ ቆመት ቆ ሽን እነዚህ አይነት ፊደሎች ማለት ነው ብዙ ያልተለመዱ ናቸው። ለምሳሌ ግዕዝ ላይ አታገኟቸውም፣ አማርኛ ላይ አታገኟቸውም፣ ኦሮምኛ ላይ አታገኟቸውም። ፕሮባብሊ ትግርኛም ላይ የሚቀራረቡ ነገሮች አሉ፣ ግን የሉም፣ አታገኟቸውም። አረብኛም ላይ እንደዛ። እነዚህ ለጉራግኛ ዩኒክ ናቸው። የሚገርማችሁ ግን ኦልሞስት ሁሉም ቤተ ጉራጌ ውስጥ እነዚህ አሉ። ስለዚህ በምንም መልኩ ቋንቋ የሚያውቅ ሰው ጉራግኛ ውስጥ ልዩነት አለ ሊል አይደፍርም ማለት ነው። ይህን ነገር እስቲረስ አድርጌ መናገር የፈለግኩት አንዳንድ ጊዜ አሁን ቋንቋም እየራቀ ስለመጣ በተለይ አሁን ያለው ጄኔሬሽን እንደዛ አይነት እንትን ስላደረበት እንደዚህ አይነት ኢል የሆነ ተጽዕኖ ስላደረበት በደንብ ማጥራት ስለሚያስፈልግ ነው። በተለይ ሶሻል ሚዲያ ላይ ካያችሁ እኔ ፐርሰናል የገጠሙኝ ነገሮች አሉ። እኔ እናንተን አይደለም ነው እኔ ጉራግኛ አልችልም፣ እኖርኛ ነው የምችለው። እኔ ጌቶኛ ነው የምችለው፣ ጉራግኛ አልችልም። እኔ ሟህርኛ ነው የምችለው፣ ምሁር ነው የምችለው፣ ጉራግኛ አልችልም ያሉ ሰዎች ገጥመውኝ ያውቃል። እኔ ጉራግኛ ነው የምችለው፣ ማነው ሶድኛ ነው የምችለው፣ ጉራግኛ አልችልም እንዲህ እየተባለ ማለት። ታዲያ ሁሉም እንደዚህ ካለ ማን ነው ጉራጌ? ገብቷቸዋል። ጉራግኛ የሚባለው ኦልሞስት በቃ አንድ ነው፣ ሌላ ጉራግኛ የለም። የአክሰንት ልዩነት ነው። ይህንን በደንብ አክሰብት ማድረግ አለብን። ሲነገር ቀላል ይመስላል፣ ተጽዕኖው ቀላል ስላልሆነ ግን አእምሯችንን በዚህ መልክ ሼፕ አድርገን ጠንክረን መስራት አለብን ለማለት ፈልጌ ነው። እነዚህን ካነሳን ልዩነቶች የሉም ማለት አይደለም። ግን እነዚህ ልዩነቶች ምንድናቸው ካላችሁኝ መጀመሪያ አካባቢ እንዳነሳሁት የቃላት የአጠራር ወይ ደግሞ ኢቭን የትርጉምም ልዩነት ሊኖር ይችላል። የቅርጸተ አካል የዋናው የኮለኑ ልዩነት ነው የሌለው። እነዚህ ደግሞ ጸጋዎች ናቸው። እንዴት እናድርጋቸው የሚለው በኋላ ላይ እኔም የራሴን ምክር ሀሳብ አስቀምጣለሁ። እናንተም የምትጨምሩበት ነገር መኖር አለበት። አንዳንድ ምሳሌዎችን እናንሳ። ቋንቋ ጥናት አይደል እያጠናን ያለ ነው። በተለይ አዳዲሶች አንዱ ጋር ሰምታችሁት ሌላ ጋር ሌላ ትርጉም ሊሆንባችሁ የሚችል ማለት ነው። ለምሳሌ በሳም የሚለውን ቃል ስሙት። ስንት ፊደል ነው የተናገርኩት? 3። በሳም በሳም ቻሃ አካባቢ ይሄ ሲነገር ኦር እንበልና ጎማረ ካልተሳሳትኩኝ በሳም በዝቷል ነው፣ በዛ ቁጥሩ ከፍ አለ ነው። አምናት ዴት ሹር ግን አንዳንድ ቦታዎች ላይ ደበሰ ይባላል፣ አንዳንድ ቦታዎች ላይ በሳም፣ አንዳንድ ቦታዎች ላይ በዛም። ለምሳሌ እንደ እዣ እንደዚህ አይነት ልዩነቶች አሉ። አሁን ይሄ በሳም የሚለውን ወደ ሞህር አካባቢ ይዛችሁ ብትሄዱ በሳም ኦር በሳም መጣ ማለት ነው። መጣ በሳን ሁለት ቦታ ነው ያየነው፣ ሞህር ጋ ኦር ደግሞ እንዳልኳችሁ በዝቷል የሚባልበት ከፕሮባብሊቻ ጋር ስትወስዱት አንዱ ጋር በዝቷል ነው፣ አንዱ ጋር ደግሞ መጥቷል ነው። ግልጽ ነው አይደል? አንድ ቃል የተለያዩ የጉራጌ ክፍላት ላይ ሁለት ትርጉም ሊኖረው ይችላል እያልኳችሁ፣ 3ም ሊኖረው ይችላል። ሌላ ምሳሌ ላንሳላችሁ። አሶ ወይም አሶ፣ አሶ 2 ፊደል ናት። ጨው ነው። አብዛኛው የጉራጌ ክፍል አሶ ወይም አሶ የሚለው ጨውን ነው። ግን ደግሞ አሶ አንዳንድ ቦታ ላይ አይተውታል ወይ ታይቷል ለማለትም ይሆናል። አሰዊም ወይም አዥም ይባላል አንዳንድ ቦታ ላይ። አንዳንድ ቦታዎች ላይ ግን አሶም፣ ለምሳሌ እርቻ አሶ ማኸ፣ አሁን ግልጽ አደረገላችሁ ምሳሌ አይደል? እርቻ ሰዊ ማኸ እንደማለት ማለት ነው። አሶም ታይቷል እንደማለት ነው። ሌላ ጋር ደግሞ ጨው እንደማለት ነው። 3ኛ ምሳሌ ልንገራችሁ። ጨበር፣ ጨበር ለምሳሌ ወደ ክስታኔ አካባቢ ፀሐይ ማለት ነው። ጨበር ብርሃን፣ ፀሐይ እንደማለት፣ ጀንበር እንደማለት። አንዳንድ ቦታ ደግሞ ቃሬዛ ማለት ነው። በጨበር ጮር ማፈክ ኮያም ጭን ወይ ከተባለ ልትወልድ ስለሆነ ነፍሰ ጡሯ ወይም አራሲቱ በቃሬዛ ተሸክሞ ወሰዷት።
ሌላ ምሳሌ ደግሞ ላንሳላችሁ። አራተኛ ቦራ በብዙ ቤተ ጉራጌ ቦራ በሬ ነው። ለምሳሌ በእዣ በሬ ነው ቦራ። በቻሃምባን በሌሎችም ቦታዎች ወደ ሞህር አካባቢ ብትሄዱ ቦራ ላሞች እንደማለት ነው። አያችሁ። ሌላ አምስተኛ ምሳሌ ልንገራችሁ። አነሁ እኖር አካባቢ ብትሄዱ ወይ እዛ አካባቢ ብታድጉ አነሁ ሲል አንድ ሰው አለሁኝ እንደማለት ነው። አነሁ ሸረ። ሌላ ጋር ብትሄዱ ወደ ጌቶ ኦር ወደ እዣ ወደ ቻሃ ወደ ጎማረማ አይ ቲንክ አነሁ ካለ አንድ ሰው አላቅም እኔ እንጃ እንደማለት ነው። እነዚህ ነገሮች ያለ ምክንያት አላነሳናቸውም። አንደኛ ቅድም አንድ የሚያደርገንን ነገር ሁሉንም አንድ የሚያደርገውን ነገር ነግሬያችሁ ነበር። አሁን ደግሞ የሚለዩ ነገሮችን አነሳሁላችሁ። እስኪ መዝኗቸው ሁለቱን፣ አንድ የሚያደርጉትን እና የሚለዩ ነገሮችን እንደው በዚህና በዚህ እጃችሁ ይዛችሁ ስታመዛዝኗቸው የትኛው ነው ትልቅ? እነዚህ የቃላት ናቸው። ቅድም አንድ ያደርጋሉ ያልኳችሁ ነገሮች ግን የቋንቋውን ቁመት ሊንዱም ወር ደግሞ ሊያቆሙም የሚችሉ መሰረታዊ ጉዳዮች ናቸው። አያችሁ፣ ቋንቋ ተለያየ የሚባለው መሰረታዊ ስሪቱ እንጂ እነዚህ አይነት ይሄ የፊደል የቃል አይነት ነገሮች አይደሉም ልላችሁ ፈልጌ ነው። ግን ደግሞ እነዚህ ምንም ሲግኒፊካንስ የላቸውም ደግሞ አይባልም። ከተጠቀምንባቸው በጣም ብዙ ጠቀሜታዎች አሏቸው። በተለይ እንዲህ አይነት ቃላት ለምሳሌ ቅኔ፣ ለቅኔ በጣም ጠቃሚዎች ናቸው። አእምሮን ያሰፋሉ። የቅኔ ራሱን ችሎ ሌላ ክፍል ላይ ስለምንመጣበት የቅኔ ቃላት እዛ ላይ በደንብ ዲቴይል እንመጣበታለን። ግን ደግሞ ይሄ ቋንቋውን በእንትን ወርድ ካፒታል የሚባል አለ። ከዚህ ቀደም በሌላ የቴሌቪዥን ፕሮግራም ላይ አንስቼዋለሁ። ወርድ ካፒታሉን ያሰፉታል። አንድ ቋንቋ ደግሞ ወርድ ካፒታሉ ትልቅ ከሆነ ብዙ ቃላት ካሉት ሀብታም ነው ማለት ነው። ቋንቋ ሌላ ሀብት የለውም በነገራችን ላይ ቃል ነው የሚኖረው። ስለዚህ ጸጋ ነው ካወቅንበት። እነዚህን ነገሮች በደንብ ዩቲላይዝ ማድረግ ከቻልን በረከት ነው ለማለት ፈልጌ ነው። ስለዚህ ወደ አራተኛውና ወደ መጨረሻው ነጥቤ ስመጣ ካነሳናቸው ነገሮች አንጻር ምንድን ነው ያንተ ምክረ ሀሳብ ካላችሁኝ፣ አንደኛ እነዚህ ያየናቸው ነገሮች እንደ ሀብት መጠቀም ብንችል፣ ሀብትን ከተጠቀሙት ጥሩ ነው፣ ካልሆነ ግን ይጎዳል። ይሄ በቃ በጣም ጥሩ ኤግዛምፕል ነው ለእኛ ሊጠቅመንም ሊጎዳንም የሚችል ሀብት ስለሆነ ወደ ሀብት ብንለውጣቸው። በተለይ የቋንቋ አርት ብንሰራባቸው፣ የአርት ሰዎች አላቸው አይደል? ቋንቋ ራሱ እኮ ስዕል ነው፣ አርት ነው። እና የቋንቋ አርት ብንሰራባቸው ለቀጣይ ጄኔሬሽን ብዙ የምናሳይባቸው ነገሮች ይሆናሉ ማለት ነው። ሁለተኛው እዚህ ውስጥ የግድ ማንሳት ያለብኝ ነገር ላንጉዌጅ ዩኒፊኬሽን ላይ ይህ ትልቅ ኢሹ ነው ራሱን ችሎ ጥናት የሚፈልግ። ዩኒፊኬሽን ኖርማሊ ቃሉ ላይ ገልጸው ይችላል፣ ሌላ የተሻለ ቃል ሊኖረው ይችላል። ያው ትረዱኛላችሁ ብዬ ነው። ኦልሬዲ አንድ ለሆነ ነገር ዩኒፊኬሽን ብዙም ላይ ገልጸው ይችላል። ግን ደግሞ ምሁራን አጥንተው ከየት ወደ የት እስከ ምን ያህል ሌቭል ዩኒፋይ መሆን አለበት፣ የትኛውን ሀብቶቻችንን ኮንዘርቭ አድርገን መያዝ አለብን፣ የትኞቹ አካባቢ ደግሞ በምን መልክ ማረቅ ያስፈልጋል የሚሉት ተሰርቶ በዚህ በቋንቋ ዩኒፊኬሽን እናንተ ቃሉን ቀይሩት በተሻለ ቃል ለጊዜው ልጠቀመው እኔ። በዚህ በላንጉዌጅ ዩኒፊኬሽን ዙሪያ ግን ምሁራን ዝም ባትሉት፣ ትላልቅ ምሁራን በተለይ አካዴሚክስ አካባቢ ያላችሁ፣ እንደው በሌላ ፊልድ ፕሮባብሊ ትንሽ እንትን ሊል ይችላል። አካዴሚክስ ላይ ያላችሁ ሰዎች ግን ይህን በደንብ ልትሰሩበት የምትችሉ ይመስለኛል። ባህል አካባቢ ላይ ያላችሁ፣ እንደዚህ ሶሳይታል ኢሹ ላይ ያላችሁ፣ ኢቭን ፖለቲካል ጉዳዮችም ላይ ያላችሁ ምሁራን ይህንን አሳይመንት ብትወስዱ ባካችሁ፣ እንደው ማይሰሙም ከሆነ ሌሎቻችሁ ብታደርሱላቸው። ዩኒፊኬሽን ላይ በጣም ካልተሰራ ወደፊት አደገኛ ነገር ይታየኛል እኔ በበኩል። ላንጉዌጅ ዩኒፊኬሽን ሌላው ችግር የለውም፣ ይሄ የዲያሌክት እንትኑ ማለት ነው። ትንሽ የማቀራረብ የማለዘብ አይነት ነገር ቢኖር ጥሩ ነው። ለዚህ እንዲሁ እንደተባለው በምሁራን ደረጃ ብቻ የሚሆንም አይደለም፣ በኤሊት ደረጃ ብቻ የሚሆን አይደለም፣ ወይም ተጽፎ ላይብረሪ በማስቀመጥና በመጽሐፍ ደረጃ ብቻ የሚሆን አይደለም። ሶሳይታል ስራዎች አሉ። ህብረተሰቡ እስከዛሬ ድረስ
ጠብቆ ያቆየበት አንዱ መንገድ ለምሳሌ ጋብቻ ነው። በጣም በሚገርም ሁኔታ አንዱ የጠቀመን ነገር ይሄ ጥብ የሚባለው ነው። እውነት ለመናገር የራሱ ጥብ ውስጥ ስለማያገባ ሄዶ ሌላ ጥብ ውስጥ ስለሚያገባ ጎረቤቱ ላይ ቻሃ ውስጥ ያለ ጥብ ድንገት ካልተሳካለት ወደ ኖር ይገባል። ኖር ውስጥ ያለ ደግሞ የኖር ሰው ካልተሳካለት ወደ ዣ ይሄዳል። ወደ እየቶ ወደ እንደጋኝ ወደ ዱቢ ወደ መስቃን ወደ ሙህር ወደ ዣ እንዲህ እየተባለ እርስ በርሱ በጣም እንዲተሳሰርና እንዲቆራኝ አድርጎታል። ይሄ በጣም የጠቀመው ይመስለኛል ለማህበረሰቡ እውነት ለመናገር። ስለዚህ በተለይ እንደዚህ ማህበራዊ ግንኙነቶችን በደንብ ማጠናከር ያስፈልጋል። ፖለቲካውም ላይ የተወሰነ መስራት የሚያስፈልግ ነገር ሊኖር ይችላል። እንደዚያም ሆኖ ግን ይህንን ሊድ ሊያደርጉት የሚገባው ምሁራን ናቸው። ቀድሞ በደንብ ግራንድ የሆነ ስትራቴጂ የሚሰራለት ነው። እንዲህ በቴብል ደረጃ ቁጭ ብለን ብቻ የምናወራው ነገር አይደለም ማለት ነው። እንደ ኖት ግን ቀጣዩ ጄኔሬሽን ይህንን ይዞት እንዲሄድ ስለፈለግኩ ነው ያነሳሁት ማለት ነው። ትንሽ ከበድም ቀለልም ያሉ ጉዳዮችን ቀላቅለን ያነሳ ነው በዛሬ ርዕሰ ጉዳያችን። መቼም ፒውር የቋንቋ ጥናት አልነበረም እንደተመለከታችሁት። እንደ ማህበረሰብ ግን ወይም ቋንቋ እንደሚያጠና ሰው ግን የግድ ልናውቃቸው የሚገቡ ነገሮች ስለሆኑ ነው ያነሳሁት። እናንተም በዚህ በተነሱ ነጥቦች ላይ የምትሏቸው ነገሮች ካሉ ብትጽፉ ወይም የየራሳችሁን መልእክት ብታስቀምጡ እና አንዳችን የአንዳችንን ሀሳብ ብንረዳ ይሄ ራሱ የመቀራረብ አንዱ መንገድ ስለሆነ ይጠቅመናል ብዬ አስባለሁ። በቀጣይ ጊዜ በሌላ ርዕስ ፒውርሊ ወደ ቋንቋ በተጠጋ ርዕስ ወደ ቋንቋ ጥናት በተጠጋ ርዕስ እንገናኛለን። ስላዳመጣችሁኝ ብዙ አመሰግናችኋለሁ። ዳር ተሽካከት ወንታና ሁማት ያረቦም ነሁ የጎቸ ሰብ የበርንደ ቦያት ራህብንደ